ተወዳጇ አርቲስት መሰረት መብራቴ በህይወቷ ከ40 ዓመት በላይ ጥበቃ በኋላ እነሆ የሴት ልጅ እናት መሆኗ እየተነገረ ይገኛል። አርቲስቷ ባጋጠማት የተፈጥሮ ምክንያቶች ልጅ ለማግኘት ረጅም ዓመት ስትሰቃይ እንደነበረ በቅርብ የሚያውቋት ሰዎች ይገልጻሉ። በትዳሯ እጅግ ደስተኛ ብትሆንም ልጅ ባለማፍራቷ ዘሯን የሚተካ ባለማግኘቷ ቤተሰብ ባለመስራቷ እጅግ እንደምታዝን የቅርብ ሰዎቿ ያወጉ ነበር። አርቲስት መሰረት መብራቴ ይህንን ተከትሎ በልብ በሽታ የሚሰቃዩ ህፃናትን በመሰብሰብ ቻሪቲ በማቋቋም በመርዳት ገንዘቦችን በማሰባሰብ ጊዜዋን ከነዚህ ህፃናት ጋር እንደምታሳልፍ ይነገር ነበር። አርቲስቷ ለልጅ ያላት ፍቅር ጊዜዋን ከህፃናት በጎ አድራጎት ድርጅቶች ጋር እንድታሳልፍ ገንዘቧን ሀብቷን ለነዚህ አይነት ድርጅቶች እንድትረዳ አድርጓትም ነበር። በቻሪቲ ውስጥ ወይም በእርዳታ ድርጅት ውስጥ የምታሳድጋቸው ልጆች እንደራሷ በማየት ለረጅም ጊዜ የብዙ ህፃናትን ነፍስ እንደታደገች ተነግሯል። ጉዳዩ በስፋት በሚዲያ ባይወራለትም ስራዋ እንዲወራላት የማትፈልገው መሰረት መብራቴ ለኢትዮጵያ ህፃናት፣ ለኢትዮጵያ እናቶች ታላቅ ውለታ እንደዋለች ተነግሯል። በምታሰባስባቸው ብሮች ከውጭ እንዲሁም ከራሷ በምትጨምራቸው ብሮች የብዙ ሺህ ህፃናት የልብ ህሙማን ታካሚዎችን ነፍስ እንዳተረፈች እየተነገረ ይገኛል። ታዲያ ብዙዎች አርቲስት መሰረት መብራቴ መቼ ነው የራስሽን ልጅም እንዲህ የምትንከባከቢው የምታቅፊ ሲሉ ጥያቄ ቢያቀርቡላትም አርቲስቷ በከፍተኛ የስነ ልቦና መሰበር ውስጥ ሆና ለዚህ ምላሽ አልነበራትም ነበር። ከሰሞኑ ግን በኢንስታግራም ገጿ ላይ ከአንዲት ህፃን ልጅ ጋር መታየቷና በተደጋጋሚ ፖስቶችን ማጋራቷ መሰረት መብራቴ ልጅ አግኝታለች የሚሉ መረጃዎች እውን እየሆኑ ይገኛል። አርቲስት መብራቴ ወደ ትዳር ዓለሙ ለመግባት እጅጉኑ እንደቆየችና ከ30 ዓመቷ በኋላ ወደ ትዳር መግባቷ ለልጅ ማጣቷ ሌላው ምክንያት እንደሆነ ብዙዎች ይናገራሉ። አርቲስት መሰረት መብራቴ የእጅጋየሁ ሽባባውን ወንድም እንዳገባችው የሚታወስ ነው። የእጅጋየሁ ሽባባው ቤተሰብ በሶፊያ ሽባባውና በእጅጋየሁ ሽባባው ምክንያት እጅግ ታዋቂው ቤተሰብ እንደሆነ ይታወቃል። የሽባባው ቤተሰብ ታዲያ መሰረት መብራቴም የነ ሶፊያ ሽባባውን ታላቅ ወንድም የጂጂን ወንድም አግብተዋለች። እጅጉኑ የሚወዳትን ወንድ ያገባችው መሰረት መብራቴ በትዳሯ ደስተኛ ሆና ጥሩ እንክብካቤ ብታገኝም በትዳሯ ውስጥ ልጅ አለመፍራቱ ሌላው ለሷ ደስተኛ ያላረገ ጉዳይ ነበር ተብሏል። ትዳሯ እስካሁንም የቀጠለ ሲሆን ነገር ግን ከትዳሯ ጋር የተያዙ ፎቶዎችን በማህበራዊ ትስስር ማሰራጨት መተዋን ተከትሎ ብዙዎች ምናልባትም ተለያይቶ ይሆን የሚሉ ጥያቄ ቢያነሱም ነገር ግን አርቲስቷ አብረውት ከባሏ ጋር አሁንም እንደምትኖር የሚያሳዩ መረጃዎች ወጥተዋል። ከእጅጋየሁ ሽባባው ወንድም ጋር አርቲስት መሰረት መብራቴ የለቀቀቻቸው ፎቶዎች በመጀመሪያ የሰርግ ወቅታቸው ሲሆን ከዛ በኋላ ምንም አይነትን ፎቶዎችን በማህበራዊ ትስስር አለማጋራቷ እጅግ ብዙዎችን አሳስቦ ነበር። ብዙዎች መሰረት መብራቴ በጣም ውብ ቆንጆ ነሽ፣ ከዘመን ዘመን ብዙዎች የሚያብዱልሽ ድንቅ ሴት ነሽ፣ ነገር ግን ወደ ትዳር ዓለም በጊዜ መግባት አልቻልሽም፣ ወደ ትዳሩ ዓለም በወጣትነትሽ ግቢና ልጅ በወጣትነት ነው፣ ልጅ በልጅነት ነው ውለጂ ሲሉ ሲመክሯት ቢቆይም መሰረት መብራቴ ግን ከ30 ዓመት በኋላ 30 ዓመት ካለፋት በኋላ ወደ ትዳር ገብታለች። እርግጥ ነው በሀገራችን በኢትዮጵያም ሆነ በተለያዩ ዓለም ከ30 ዓመት በኋላ በዚህ ወቅት በተለይም በዚህ ዘመን ልጅ የሚያገኙ ሴቶች በርከትም ብለዋል። ብዙ ሴቶች ከ30 ዓመት በኋላ መውለድም በተለያዩ ዓለማት የተለመደ እየሆነ መምጣቱ የሚታወቅ ነው። ነገር ግን አንዳንድ ሴቶች ደግሞ የሚገጥማቸው ችግር አለ። ከ30 ዓመት በኋላ ልጅ እምቢ የሚሏቸው የሚቸገሩ ሴቶች እንዳሉ የሚታወቅ ነው። ታዲያ መሰረት መብራቴም ከጥቂቶች ውስጥ ተሰልፋ የገጠማት ይህ ጉዳይ ነበር። ከ30 ዓመት በኋላ ወደ ትዳር መግባቷ እጅግ ፈትኗታል ይላሉ። ነገር ግን የእሷና የባል ቤቷ ጽኑ ፍቅራቸው ይህንን ጊዜ እንዲያሸንፉ ተረድቷቸዋል። እነሆ ከ40 ዓመት በኋላ የልጅ እናት እንደሆነች የሚነገረው መሰረት መብራቴ አንዳንዶች ወልዳ ነው የሚሉም አሉ። ዘመኑ የብር ነው፣ የቴክኖሎጂ ነው። በቴክኖሎጂ ታግዘው ለዘመናት ልጅም ያላቸው ሰዎች የ3 የ2 ልጆች እናት መሆን እየቻሉ እንደሆነ በሚዲያ እየታየ ነው። በተለያዩ የቲቪ ፕሮግራሞች ላይም ለዚህ የታጩ እድለኛ የሆኑ ግለሰቦች ቃለ መጠይቅ ሲያደርጉ ተመልክተናል። ብር ካለ በሰማይ መንገድ አለ የሚለው ጉዳይ አሁን በዓለም ላይ በደንብ እየሰራ እንደሆነ ታይቷል። ለዘመናት ልጅ አጥተው የተንከራተቱ እናቶች፣ አባቶች
በብራቸው ግን በቴክኖሎጂ ታግዘው በፈጣሪ ድጋፍ የልጅ እናት ሲሆኑ ልጃቸውን ሲስሙ አባቶች ልጃቸውን ሲያቅፉ ተመልክተናል። አንድ ጠይቀው 3-4 ሲወልዱም ተመልክተናል። ዘመኑ ቴክኖሎጂ ታሪክን እየቀየረ ነው። ታዲያ መሰረት መብራቴ እነዚህን ክትትሎች እንድታረግ በቅርብ ጓደኞች ምክር ሲሰጣት እንደቆየና በእነዚህ ትላልቅ ዶክተሮች ክትትል ስታደርግ ነበረ። የወለደችውን በዚህ አማካኝነት ነው የሚሉ ሰዎች በርከትም ቢሉ፣ በሌላ ጎራ ደግሞ መሰረት መብራቴ ከማዶጎ ወስዳ እያሳደገች ነው። በዚህ ሰዓት መሰረት መብራቴ ስራዋ፣ ውሎዋ፣ ጊዜዋ ከህፃናቶች ጋር ማሳለፍን ነው። ታዲያ የተለያዩ የበጎ አድራጎት ድርጅቶች ላይ ትሳተፋለች። ታዲያ እንዴት አንድ ልጅ መውሰድ ያቅታታል? መሰረት መብራቴ አንድ ሴት ልጅ የግሉ አድርጋ እያሳደገች ይገኛል የሚሉ ሰዎችም በርከት ብለዋል። አርቲስት መሰረት መብራቴ ለየትኛውም ጥያቄ ምላሽ መስጠት አልፈለገችም። ነገር ግን በኢንስታግራም ገጿ ላይ እዚች ህፃን ጋር የተለያዩ ፎቶዎችን እያጋራች ይገኛል። ፎቶዎቹም በመሰረት መብራቴ ቤት ውስጥ የሚመስሉና ያሳደጋቻት በሚመስል መልኩ ፍቅር በተሞላበት እነዚህን ውብ ፎቶዎች ያጋራችው መሰረት መብራቴ ብዙ አድናቂዎቿ ይህን ፎቶ ከተመለከቱ በኋላ ለአንቺ ደስ ብሎናል ሲሉ ሀሳብ አስተያየታቸውን ሰጥተዋል። ምናልባትም መሰረት መብራቴ ይቺ ልጅ ወልዳት ሳይሆን ከማደጎ ወስዳት ቢሆን መወለድ ቋንቋ ነው። እንደ መሰረት መብራቴ ያሉ ቅን ልብ ያላቸው ውብ ቆንጆ እናቶች ከየትስ ይገኛሉ? በማደጎ መሰረት መብራቴ ቤት የገባችው ልጅ እጅግ እድለኛ እንደሆነች ብዙዎች ይናገራሉ። ምናልባትም ጉዳዩ እንዲህ ከሆነ እንደ መሰረት መብራቴ ያለች እናት ከወዴትስ ተገኝታ? ቆንጆ፣ ደርባባ፣ አስተዋይ፣ ልታይ የማትል ከዘመን ዘመን ውብ ቆንጆ ውበቷ የማይረግፍ ከውበቷ በላይ ውስጧ የሚያምር ለብዙዎች ተምሳሌት መሆን የምችል በኢትዮጵያ ኢንዱስትሪ ላይ በጥበቡ ዓለም ላይ የረቀቀችበት የተራቀቀችበት ማንነቷን ከዘመን ዘመን ያሳየች ድንቅ አርቲስት ማግኘት መታደል ነው። እንደዚህ አይነት ስለንቦና ባላቸው ሴቶች ስናድግ ነጋችን ያማረና እኛም አሪያ የሚሆንን እያየነው የምናድገው ጀግና በቤታችን ይኖራል። ቀጣይ ይችልም ስታድግ የእናቷን ታሪክ የምትደግም በኢትዮጵያ ውስጥ የምትከበር የምትወደድም ልትሆን ትችላለች። ታዲያ መሰረት መብራቴ ቤት በማዶጎ የገባችው ልጅ ከሆነችም እድለኛ ነች። ምናልባትም መሰረት መብራቴ በሕክምና ተሳክቶላት ልጅ ወልዳም ከሆነ ያም እጅጉኑ አስደሳች ነው። ዘሯን ተክታለች። ነገር ግን ብዙዎቻችን ማመን የሚኖርብን መወለድ ቋንቋ ነው በሚለው ድንቅ የኢትዮጵያዊ ንግግር ነው። መሰረት መብራቴ ኢንተርቪው ማድረግ አትፈልግም። በተደጋጋሚ በሰይፉ ሾው ኢንተርቪው እንድትደረግ ጥያቄ ቢቀርብላትም የተለያዩ ሚዲያዎች በሷ እይታ ገንዘብን ለመስራት መሰረት መብራቴን ቢያቀርቡ በሚሊዮኖች ለማየት ብቅ እንደሚሉ ስለሚያውቁ ብዙ ሚዲያዎች መሰረት መብራቴን ቃለ መጠየቅ ለማድረግ ጥያቄ ቢያቀርቡላትም ልታወቅ እንዲህ ነኝ ማለት የማትፈልገው መሰረት መብራቴ ግን ቃለ መጠየቅ ከማድረግ ራሷን አቀባ የብዙዎችን ጥያቄ ወደ ኋላ መግፋቷ ተሰምቷል። እነ ቤት ሳይቀሩ ጥያቄ እንዳቀረቡላት፣ ነገር ግን መሰረት መብራቴ በሚዲያ ወጥታ ኑሮዋን ሀብቷን ማሳየት ጉሮዋን መቸብቸብ የማትፈልግ ሴት መሆኑን ተከትሎ ዝናም የማይደንቃት መሆኗን ተከትሎ በኢትዮጵያ ሕዝብ ልብ ውስጥ ቀድማ የነገሰች ዝና እማማ ላይ ከፍ ያለች ስለሆነች ግን ሚዲያ ወጥታ ለዝና መስራትን ሀሳብ የሌላት መሰረት መብራቴ ከትውልድ ትውልድ የሚወዳት በየትኛውም ትውልድ ላይ ተወዳጅ ቆንጆ ውብ መሆን የምችለው መሰረት መብራቴ ኢንተርቪው ሳታደርግ እስካሁን ቆይታለች። ይህ ብዙዎችን ያነጋግራል። ስራዎቿን እንኳን በሚዲያ ወጥታ ላደረገቻቸው የብዙዎች ህፃናት ህይወት መቀየር የብዙ እናቶች የሳቅ ምንጭ መሆኗን እንኳን በሚዲያ እንዲነገር አትፈልግም። ይቺ ልዩና ድንቅ አርቲስት በመጨረሻም ደስተኛ ሆናለች። ያም ይሁን ይህ የልጅ እናት ሆናለች። እንኳን ደስ ያለሽ ማለት እንፈልጋለን። በቀጣይ በዚህ ጉዳይ የተያዙ መረጃዎች ካሉ በፍጥነት ወደ እናንተ የምናደርስ ይሆናል። ለዛሬ በዚህ ያበቃን። ውድ አድማጮቻችን ቸር ቆዩልን። ሀሳብ አስተያየታችሁን በኮሜንት ያጋሩን። መልካም ቆይታ